እንደዚህ ሰውዬ ድፍን ያርሰናልን ደጋፊ ያበሸቀ ሰው አላየው። በስተመጨረሻም አርሰናል የሚበላው ዋንጫ ይሄ ሆነ። ምንድነው? ዋንጫ ባይበላ ሩዝ ይበላ። አርሰናል ቻምፒዮንስ ላይ ይካፈል ነው። አሁን ላይ የአርሰናል ሴት ደጋፊዎች ያሉበት ሁኔታ የቀረጸ ነው። የታምራይ ሰው ፊቱ ላይ ያለው ፈገግታ ራሱ ነገሩ ለበጎ ነው። በቃ አጣ ነጣ ገረጣ ብለን ሁላችን የምንነጫነጨው ነገር አቁመን በሚገጥመው እያንዳንዱ ከፍታም ዝቅታም እንደሰት ላያስችል አይሰጥምና ቆምጠጥ ወጠጥ ቀጠጥ ብለን መታገል ነው። በቃ ህይወት እንግዲህ ፕሮሚስ አልተደረገንም፣ ቃል አልተገባልንም። አልጋ ባልጋ ናት ተብሎ ማን ነው የገባልህ ሰው አለ? የገባልሽ ሰው አለ? እንዴ እናት እና ታዲያ ለምን እንደምታማሪው ነጋ ጠባ ለምንድን ነው ያልሆነም የምትይው? at the end of the day ረፊ at the end of the day አረፍ ብሎ ብሮ በፈረስ አስጀምርላችሁ አሎ። በዚህ ስፔሻል ቀናቸው በፈረስ አስጀምርላችሁ። ኢትዮጵያ ህዝብ ከይሲ ነን እኮ ከይሲ እንዴት ነው እንደዚህ ክፉ ልንኖር ይችላል? ግን ብሮ በፈረስ አስጀምርላችሁ አሎ። እኔ ሀብታም በሆን እንኳን ምንም የተለየ አክት አላረግም። እኔው ራሴው 500 ብር ሳገኝ ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። ቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ ሹል አድርገን እንጥለዋለን። ሰላም ሰላም ውድ ቤተሰብ እንዴት አላችሁኝ? እንዴት ቆያችሁኝ? ባቢ ነኝ እናንተው። ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ እንደተለመደው እንጨዋወታለን፣ የተከሰቱ ነገሮችን እያነሳን ደግሞ እናወራለን፣ እንወያያለን። አንዳንድ የተፈጠሩ ነገሮች አሉ በኢንተርኔቱ ዙሪያ። አስጌ እየተከሰሰ ነው በሴቶች ማህበር። ማለት አሁን እሱን ምንም ያስከስስ ነገር ኖሮ እዚህ ደረጃ ድረስ መግለጫ እስከማውጣት እንደተደረሰ እስቲ በደንብ በሰፊው የምናየው ይሆናል። 30 ሃይማኖት እንግዲህ በወገቡ ላይ ያሰረው ዮኒ ማኛም ሰሞኑን ቀውጢ ለየት ያለ የሃይማኖት ለውጥ አድርጓል። እሱም እንግዲህ በጣም ያነጋገረ ይገኛል። ዮኒ እንግዲህ ሲያነጋግር ያለፈበት ወር አለ ብዬ ለማሰብ ይከብደኛል። በቃ ያቅበታል። at the end of the day ሳምሪም ለእናቷ ፋኒም ለአማቹ ምላሽ ሰጥቷል። ጠንከር ያለ እነዚህ ልጆች እነዚህ ወጣቶች ያለፉበት ያለው ትልቅ ጫና እኔ በጣም አዝንላችኋል። አይዞን ጠንከር በሉ። ይሄ ከእርግማን ውጪ ሌላ ምንም ልለው አልችልም። at the end of the day ለዚህ ቻናል አዲስ ከሆናችሁ ይሄ ባቢ ኢንተርቴይንመንት ይላል፣ ሰብስክራይብ ማድረጋችሁን ቼክ አድርጉ። ሌሎችን ቻናሎች ሰብስክራይብ አድርጋችሁ ሊሆን ይችላል። ይሄ ግን አዲስ ስለሆነ ሁላችሁም ሰብስክራይብ ያደረጋችሁ የዶል ምልክቷን ተጫኑ። የተለመደችዋንም ላይክ አንዳችሁም እንዳትቀሩ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ የመቻችሁ እስልምና፣ እኔ ግን በቃኝ፣ እስልምና በቃኝ። መሳቀቅ እንጂ ሰላማዊ ህይወቴን አላገኘሁበትም። ለማንኛውም አመሰግናችኋለሁ። ይሄ ነገር ፐርሰናል አይደለም፣ እንደፈለጋችሁ ማለት ትችላላችሁ። ኃጢያቱ በእናንተ ነው፣ በእኔ አይደለም። እስልምና በቃኝ። አመሰግናለሁ። ዮኒ ሻይል ሙስሊም ወገኖች አሁን በአንተ ሄድ ከመጣ ግዳቸውም ለናይል አትሂድብን ያላንተ አላሉ በነፈሰበት ይሉታል። ዮኒ ነው በቃ ንፋሲቱ ጋር ካልኩሌት አድርጎ ምናምን ነው በቃ የንፋስን ፍጥነትና አቅጣጫ። ቴዲ አፍሮ ከእግዚአብሔር ተላከ መልእክተኛ ነብይ ነው። እሱንም እመጣበታለሁ እንዴት እንደሆነ። ፍቅር ያሸንፋልም ያልኩበት ምክንያት እኔና ቴዲ አፍሮ እዚህ ሀገር ላይ በዓለም ላይ መልእክት ለማስተላለፍ በተለያየ መንገዶች እግዚአብሔር ልኮናል። ዳር እንዳልከዳሽ ቃል አለብኝ ያለው ለኤርትራ አይደለችም፣ ለኢትዮጵያ አይደለችም። እሱ ያለው እንዳልከዳሽ ያለው ለኢትዮጵያን ሀገር ቤት ሲታሰር ሲወጣ ሲገባ
እዚህ መጥቶ የመኖር ፍቃዱ ነበረው፣ ማድረግ ይችላል። ግን እንዳልከዳሽ ቃል አለብኝ እግዚአብሔር እና አንቺንም እምዬ ኢትዮጵያን አልከዳም፣ የትም አልሄድም፣ ቢገሉኝም በሀገሬ ነው፣ ቢገሉኝም በሀገሬ ነው ብሎ ለሀገር የዘፈነ ስለ ፍቅር የዘፈነ ይቅር እንባባል ብሎ ያለ እሱ ነው። እኔ at the end of the day ኮሜዲያን ብዙ ሰው ልጠሩ ትችላላችሁ። እሺ አይ ቲንክ ዮኒ ኦቨርኦል እንደዚህ ኮሜዲ ማቴሪያል ያለው ሰው ንገሩኝ። እሺ ላይ በጣም እኮ ካታሎጉ ያበደ ነው። እዚህ ነው ስትሉት እዚያ ነው ስትሉት እኔ እንደውም የሳሙና ሳይንስ የመጣው ከዮኒ ማኛ ነው ይባላል። ማምለጭለጭ ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። አይሸጥም እኮ ገበያ ላይ የማይገኝ ልብስ፣ ደም አፍላ የተባለ ልብስ አለ። ቺክ እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ትለብሳለህ። ከየት ነው የምታመጪው? ሴቶች ተረፉ። እንደዚህ የጦዘ ሰውን ምክር መስማት እኮ ተራል። ዮኒ እኮ 24/7 እንደ ጦዘ ነው። ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። ጭራሽ በቬሎ እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። ይከባድ ነው። አይሸጥም እኮ ገበያ ላይ የማይገኝ ልብስ፣ ደም አፍላ የተባለ ልብስ አለ። እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ትለብሳለህ። አይ ሴቶች አምርረዋል። ከየት ነው የምታመጪው? ቬሎ መከራየት ጀመሩ ለቤት ውስጥ እንቅስቃሴ። ገበያ ላይ እመብርሃን ምስክሬ እንደዚህ አይነት ልብሶች ሲያሸጡ ምን ሲሉም አይቻልም። ስለ መጦዝ ስናወራ ደግሞ እኔ ልንገራችሁ 34 ዓመቴ ነው አሁን አይደለም? እሺ ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግድ የለሽም እንዴት እናድርግ ሞክሪን እድሜውን ሶ ሃንሳም ተብሎ የሆነ ቆቀር የመሰለ ልጅ ስታሳይ ያኔ መጠርጠር ነበረበት። ግን ምን ችግር አለው? ቻንስ ስጫችሁ። 27 28 ሞክሪም ብለው ከጠየቁሽ አንቺ 34 ሆነሽ ምንም ኤጅዝ አንዳንዴ ቁጥር ብቻ ነው እና ከአንቺ እድሜ በላይ የሆነ ሰው ላይ ማታገኙን ኳሊቲ ልታገኝ ስለምትችል ሞክሪ እስኪ። ጆርዲ ጥሩ ነገር ልታገኝ ይችላልሽ ያስባል። አሶፍ የሚያሶፍ እናቴን እንዴት እንደምቀፍላት ቆይ ላሳያችሁ አንዴ። እማይ ካርድ ሞልቼ ይሻለው ባለ 25 እነትሽ ነህ። ጌታ ባረክ፣ ዘመንሽ ይባረክ። አሜን። እግዚአብሔር ባርክሽ፣ ያወጣሽ ቦታ ይሙላልሽ ጌታ። አሜን። እኔ ማደበረኩሽ ጌታ መረቀሽ። አሜን። ትከፋች በር ለሰጠኝ ነው እርግጠኛ ነኝ። እሺ ብር ያለሽ ማሳለ ብር ለስተ ኧረ ችግር የለውም። እቺማ ዳርዳረው እንትና ነው አለ ብር ያለሽ ማሳለ። እሺ ተባረክ። እኔ ግን አንድ ጥያቄ አለኝ። መቼ ነው ከእንደዚህ አይነት እርጎ የሆነ ባህሪ 34 ዓመቴ ነው የ27 28 ዓመት ወንዶች ሞክሪን ይሉኛል ወደዛ የተቀየር ነው? መቼ ነው? ታይም ላይኑን የቱ ጋር ይሳት ነው? ቤተሰብ ሽንኩርቱታ እንደዚህ ሰውዬ ድፍን የአርሰናልን ደጋፊ ያበሸቀ ሰው አላየው። በስተመጨረሻም አርሰናል የሚበላው ዋንጫ ይሄ ሆነ። ምንድነው? ዋንጫ ባይበላ ሩዝ ይበላ። ሁለተኛ ደረጃ ላይ ያለ ሰው ተመልከት። ሁለተኛ ደረጃ ላይ ክለብ ይቻላል። አንድ ሙሉ የጻፈ ደራሲ ለእናቱ የገዛ ደብዳቤ በጻፈ ማሽን ይቻላል። ይሄው ነው እንደዛ አይነቱ አርሰናል ቻምፒዮንስ ሊግ ይካፈል ነው። ትናንት በሜዳው ተዘርፏል። ወይ አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው።
አረ ቆሰልኩ። ሳቁ ብቻ ይበቃል። እያንዳንዱ ክለብ እንደዚህ አይነት አብሻቂ ያስፈልገዋል። ገና ቪዲዮ እንደጀመረ እንደዚህ አለቅሳለሁ ብዬ አላሰብኩም በሳቅ። ኢትዮጵያዊ ባትሆን የምን ሀገር ዜጋ ብትሆን ደስ ይላችኋል? ከኢትዮጵያ ውጪ? ከኢትዮጵያ ውጪ አሜሪካዊ መጥቶ አይ ኢትዮጵያዊ ጎበዝ። አፌ ቁርጥ ይበልልሽ። እኔ እኮ በቃ ይሄ ውበት ከየት ይመጣልሽ? ያው የኢትዮጵያ ዜጋ ባይኮ ውበት እኮ ሰብሰብ ጭቅ ብሎ እዚህ ነው ያለው አይደል እንዴ? እኔ እውነት እናውራ ካላችሁኝ ሴቶችም አትገቡኝም። የሌላ ዜጋ የምታገቡ ሀበሾች ወንዶችም እንደዛው ማለት ውበት ቆንጆ ነገር አፈልጉም ነው ምንድን ነው? እኔ አሁን ፐርሰናሊ ማለት ነው ድል ያለ ድግስ ደግሼ ሀበሻ ሚስት ለማግባት ወስኛለሁ፣ ቆርጫለሁ። በቃ ቀውጥ የሆነ እንደዚህ አይነት ድግስ ነው የምናካሂደው። በቃ ብቻ የምጠይቅሽ ነገር እናቴ፣ እማስብሽ፣ እመጨነቅልሽ፣ እምወድሽ እንደዚህ እንዳትጠይቀኝ። ምን ችግር አለው? በዛሬ ቅቤ ምንም አይሸትም። አራሽ ስለሆንሽ ቺዮን የቀባውሽ እናም ብትቀበይ ምን ችግር አለው? ሲወድክ የምር ምንም አይሸትም። በዛሬ ደግሞ ሲያምር ይሄ ቅቤ የሳራ ቅቤ ነው፣ ምንም አይሸትም ብላለች። እኔ አልወድም በቃ እኔ ወዳለው ቀባኝ። እኔ ራሱ መቼ ወዳለው አይመችማ። በደንብ እንድን ቀባኝ። እኔ ፍቅር አልቀባም። ታው at the end of the day እየሰማሽኝ ነው ሳሪና? እንደዚህ እንዳትጠይቀኝ። ባይሆን እንደዚህ በቃ ኢትዮጵያ ውስጥ የጺም ኬር እንግዲህ ሌላ ታሪክ ውስጥ የገባ ያለበት ሲቹዌሽን ነው ያለው። ምን እንለዋለን? ይሄን ቤተሰብ ጺምን በወተት ማጠብ ምን ይባላል? የወተቱ እንዳለ ሆኖ ደግሞ ይሄ ይብሳል። የተለየ ነገር ነው ማሳያችሁ ዛሬ። እጄ ባውሬ ተነክሽ ያለው ተመልከቱ። እዚህ ጋር 14 ኮክ አለ። 14 ኮክ ምንድነው ማረገው? እጀምራለሁ እያያችሁ እና በደንብ እያያችሁ 14 ኮክ አለ ብያችኋል። እያየን ነው በደንብ እየቆጠራችሁ 14 ኮክ አለ። ሁለት ሶስተኛ። እሺ ምን ሊፈጠር ነው? 14ኛ አለ። ስንት ደረሰ? 4 5ኛ። እሺ ሳሙና። እሺ እያየን ነው። ኮክ በጣም ጤነኛ ነገር ነው። ሆድም ያጸዳል፣ ቆዳም ያጸዳል። 14 ኮክ 14
አትፍራ፣ ግባበት ወደታች። አላየንም፣ አይታየንም። I love Coke so much. I love Coke. I'm doing my shower. God bless America. God bless Ethiopia. Wow. Couldn't just sit there. ለዊርደስ የኮካ ማስታወቂያ በሉት። በቃ እንዴ ከአውሬን የተነሳ ነው አይደለ? በአውሬ ተነክሶ ነበረ። ኮካ 14 ኮካ ሸወረ በሻወር። በልጅነት ከእንግዳ የተረፈ ኮካ ጠጥቶ በጣም ትራውማ ያለበት ሰው መሆን አለበት። እልሁን ለመወጣት ነው በዚህ ጊዜ። እናቴ መቼም ዕቃ እንደማጥል የተረዳውባቸውን ዕቃዎች ላሳያችሁ። ይሄንን ዩት ይሄ የውታጋዝ ዕቃ ነው። ድሮ የምንጠቀምበት የውታጋዝ ዕቃ ማለት ማዘር አልጥለውም ብላ አሁን ድስት አድርገዋለች አባቴ። ድስት ነው እኛ ቤት ጋዝ የሚገባበትን ነገር እንደ ድስት መጠቀም። ይሄ እናቶች ታምረ ምታተኛ ናቸው የምንለው ለዚህ ነው። ይችላታል ይሄን ጣዩ ስላት ማለት ነው። ፊቷ እንዴት እንዳደረገችብኝ ነው የማውቀው። ይሄን ዩት ይሄ ተጠቅመንበት አናውቅም፣ ግን እስካሁን አለ ማለት ነው። አያቴ ራሱ ያወረሰቻት ነው ይመስለኝ። በጣም ኦልድ ዕቃ ነው በጣም ሲበዛ ማለት ነው። ይሄንንም ሳኒዩት ይሄንንም እኔ ዛሬ ነው ያየኋቸው። ይሄንንና ዛሬ ነው ማያቸው። ልጥላቸው አልቻለችም በቃ። ይሄው ይሄ በጣም ኦልድ ዕቃ ነው በጣም ማለት ነው ሲበዛ። ሁላችሁም ቤት ይኖራል ብዬ ተስፋ አደርጋለሁ። ኢንትሪዩት በጣም ቆይቷል። በጣም እድሜው በጣም ይልል ጃጅቷል። ታላቁላ አለው የዚህም ታላቅ አለ ማለት ነው። ሌላ በጣም ብዙ ዕቃ ነው ያለው። በቃ ማዘሮች አይጥሉም እናቶች። እናንተ ቤትስ ማይጣል ዕቃ ሌላ ምን አለ? ላይክ ፎሎ ማድረጋችሁ እንዳትረሱ። ማለም የለም የሚጣል ዕቃ የለም። ሁሉም ኢንታክት ሆኖ ሾታ ሻግ ተበቷል። ደስት ነው ኮሌክት የሚያደርገው፣ ግን የተነካ ጊዜ ላመጣል በቃ እሳት ለብሶ ጉርሶ ነው ይነሱት። የድሮ ፍቅረኛ ሰርግ ሄደ መፈረሚያ ሳይኒንግ ቦርዱ ላይ ሲያመጡልህ ምን ብለህ ትጽፋለህ የሚል ሀሳብ ተነስቶ ነው ሰዎች። አሪፍ ጥያቄ ነች፣ በጣም አሪፍ ጥያቄ ነች። ሁላችንም እንሳተፍ እስቲ ኮመንት ላይ። የድሮ ፍቅረኛችሁ ሰርግ ላይ ተጠርታችሁ ተገኝታችሁ ሳይንቦርድ ላይ ሲመጣ ጥሩ ነገር ጥቅስም ምንም ነገር ጽፋችሁ ትፈርሙበት ላይ ምንድነው ነው ትሉት? የድሮ ፍቅረኛችሁ ነች ወይም ፍቅረኛሽ ነው ያስቀመጥ ነው። ትዳራችሁ የራሻና የዩክሬን የእስራኤልና ፍልስጤም ያድርግላችሁ፣ ተባረኩ፣ ነፍስ ይማር፣ ወጡ ጨው የለውም። ዌልካም ቱ ሲኦል ብራዘር። እህትሽ ታምራለች። ድንቄም ብር አምባር ስትፋቱ ጥሩ። ይህንን አገር አውቀው ነበር የዛሬን አያድርገውና ተብሎም የተጻፋል። እና በጣም ከባድ ነው። እንዲህ እንዳትሆኑ በፍቅር ሰዓት ነገሩን ጠበቅ አድርጋችሁ ያዙት። እኔ እኮ ለዚህ እኮ ነው የማይገባኝ። ለምንድን ነው ሰርግ ላይ የድሮ ፍቅረኛ የሚጠራው? መጠራት ያለበት ማን ነው የሚያስገድዳችሁ ነው? እኔ አልገባኝም። ሁላችሁም ፍቅረኛችሁ ጋር ምስኩል ታደርጋላችሁ። ቀድሞ የደወለ ሰው አሸናፊ ይሆናል ማለት ነው። ጀምሩ። 2 3 ሁላችሁም ላውድ ላይ አድርጉት። ኩኩ አሸናፊ። እሺ አሁን ሁለተኛ አንዱ እሺ ሶስተኛ A few moments later. ሶስተኛ የለም ሶስተኛ One eternity later. አይዟችሁ ያጋጥማል፣ ግን መምረጥ አለባችሁ። እንደዚህ አይነት አሁን ለምሳሌ እንደዚህ አላረግ አንዴ ጠራ 20 ሰከንድ አይፈጅብኝ። እንደውም ካርድ ካሌለኝ ትንሽ ሊቆይ ይችላል እንጂ ወዲያው ነው ደውል። አይ ጋይዝ እንዴት ናችሁ? እንዲያው ምናምን ሰው መስላለሁ
ግን እንዴት ስታዩንዳ ቢስሚላህ አብ ወለኢብን ወሩል ቅዱስ አላሁ ዋሂድ ሚነ ሸይጣን ረጂም። ዮኒ ማኛ አዲስ ሃይማኖት እንደተመሰረተ ሲሰማ አሰል ነው በቃ ካሽ ያለበት ተፍተፈን ላጤሾ በቻይና 3 ሚሊዮን ለጥሎሽ የጠየቀችው ቻይናው ደንግጦ ፈረጠጥ። 还有什么要求吗？ አብረን የምንሆን ከሆነ ምንድነው የምትጠይቂው?你会给彩礼吗？ 给多少？ ምን ያህል? 差不多300万吗？ 15万呢？ 对。那我考虑考虑吧。可能要ላስብበት。给你做饭吃饭。你说这个不用了，不用麻烦了。你说那个对脚呢？可以，那我们先坐下吧。坐。他刚才说叫什么名字啊？ስምሽ ማን ነው? ሊና። ሊና。对。这个名字挺好听哈。他今年多大了？ ስንት ዓመትሽ ነው? 21。 21岁。对对对。ስም ማን ነው? 你叫什么名字？我叫乐乐。乐乐。你多大了？我今年30。30年。አግብተሃል? 你有结婚没有？我结过婚，但是呢，现在已经分开了。አግብቼ ነበር ግን ያው ተፋትቻለሁ። ልጅ አለ? 你有孩子吗？有一个孩子。አንድ ልጅ አለኝ።那他结过婚吗？ አንቺስ አግብተሻል ወይ? አግብቼ ነበር ፈትቻለሁ። ከምን ይው በ21 አግብቶ መፍታት ጎበዝ እንዲህ ማፈጣጠር ነው እንጂ 但是现在是分开了。那他有孩子吗？ልጅስ አለሽ ወይ? 对，他有孩子，那个是他孩子的照片。这个是孩子。对。他男孩女孩呀？ሴት ነው ወንድ? 男孩。男孩呀？对呀。男孩好啊，我的也是男孩。የሱም ወንድ ነው እና ወንድ ልጅ ጥሩ ነው።那他自己养孩子吗？አንቺ ነሽ ልጅሽን የምታሳድጊው? 对。他的爸爸给他抚养费吗？አባቱ የእርዳታ ብር ይሰጣል? 没有，他不给。那他有工作吗？ስራ ሳለሽ? 现在没有工作。现在没有工作。那他怎么养孩子呀？ እንዴት ነው ልጅሽን የምታስተዳድሩት ታዲያ? ያው ቤተሰቦቼ እናትና አባቴ 2000 ብር ይልኩልኛል። 他爸爸妈妈他们给他2000 ብር每个月。你好。这个是他儿子对。长这么帅。ይሄ ልጅሽ ነው አይደል? በጣም ቆንጆ ነው። ትልቅም ነው።真帅。那他挺辛苦啊。በጣም ጎበዝና ታታሪ ነሽ። ሜባፋን።那她和她老公是怎么认识的？ ከባለቤትሽ ጋር በምንድን ነው የተዋወቃችሁት? ሰውን ያስተዋወቀን ቤረን ጄሻታማ። ጥያቄ በጣም ቻይናው ጥያቄ በጣም እያበዛ ነው። ወደ ገደሉ ምን ያህል መበጨቅ ትችላለህ ለጥሎሽ? ያ ችግር የለውም ግን እናትና አባትሽ አክሰፕት ያደርጋሉ? ግን ለነሱ በየወሩ ብር መስጠት ጎበዝ ልጅ እናቴ። በቃ እንዲህ በቃ ሽሩድ መሆን ኢትዮጵያ ሀስል ማይንድ ሴት መቼም መውጣት የለብንም። የታባቱ ደጋረሽ ጠሯረሽ ለነሱ ለቤተሰብ መቦጨቅ አለበት። የተሰነካሽ ገደም ይሄን የመሰለ ውበት ዝም ብሎ ሊቋደሱ አይችሉም አይደል እንዴ? 必须给他爸爸妈妈每个人付一钱。多少钱呢？ምን ያህል? 10 ብር。差不多1万吗？500块钱。这个是没有问题。那个赡养老人嘛，对不对？ችግር የለውም።那如果我们在一起的话，他还有什么要求吗？ አብረን የምንሆን ከሆነ ምንድነው የምትጠይቂው? 你会给彩礼吗？ 给多少？ ምን ያህል? 差不多300万吗？15万呢？对。这么多啊？那行吧，那我考虑考虑吧。በቃ እንደዛ ከሆነ ያው ላስብበት። 跟他说吧，今天那我们先这样吧，好不好？我们回去这个研究研究，好吧？ ተደራደር። ቤት ሄጄ ላስብበት።他说他想给你做饭吃饭。你说这个不用了，不用麻烦了。你说那个对，你说那个我们先走了啊。你说谢谢，很高兴认识你啊。በጣም ነው የማመሰግነው። Nice to meet you。ድርድር አሉ አትዩ መንዳች ምንሽ ድርድር የሌለው 3 ሚሊዮን የኛ ቤት ክትፎ አሰራር የኢትዮጵያ ሕዝብ እንግዲህ ፍረድ እንፈርዳለን። እሺ የኔው እስኪ እነዚህ ቤት የክትፎ አሰራር እሺ ክትፎ እንዴት ይሰራል? የክትፎ አሰራር ሽንኩርት ትከትፊ። እሺ
ሽንኩርት ከትፊ እቺ ሀገር ወዴት እየሄደች ነው? ባህላችን ወዴት እየጠፋች ነው? ቤተሰብ ወንዶች ማተሮችን በራሳችን እጅ መያዝ ያለብን እየመሰለኝ ነው በአሁኑ ሰዓት ላይ። በቅርቡ የክትፎ ሴጋ መመታቱ አይቀርም። ድሮ እናቶቻችን የሚሰሩትን ክትፎ ከፍተን በሽንኩርት የተሰራ ክትፎ መብላታችን በቅርብ ማይቀር ነገር። በአማርኛ እንጂ እንዴ ሽንኩርት ከትፋለህ። እሺ ከዛ ዘይት ታደርጊያለሽ፣ ይቆላላል። ከዛ ክትፎውን የተፈጨው ስጋ ታስገቢያለሽ። እሺ ከዛ ቅመማ ቅመሞች በላይ ታደርጊያለሽ። እሺ ከዛ ምንድነው ታደርጊያለሽ? ነጭ ሽንኩርት ታደርጊያለሽ። እሺ ከዛ ነጭ ሽንኩርት ካደረግሽ በኋላ ምንድነው የሚደረገው? አዎ ቅቤ በላይ ታደርጊያለሽ። እሺ ከዛ በቃ እንደዚህ ክትፎ ሆነ ማለት ነው። ክትፎ ሆነ። ይሄ ሁሉ ክትፎ አሰራር ነው። እስቲ ማርያምን በይ እንዴ ማለት ኸምየሪ በአማርኛ። እቺ ልጅ ያለችበት 50 ሜትር ራዲየስ ውስጥ መሆን አልፈልግም። ቶት 1 ኪሎ ሜትር 50 አልኩኝ። ክትፎ በሽንኩርት ምሰራ አረፍ ብሎ ምን ተፈጥሮ ነው? እንዴት እንደዚህ ከተማ ላይ አባስ ሊወድቅ ቻለ? ግን የአዲስ አበባ ጎዳናዎች ላይ እንደዚህ ባስ አሽከርካሪዎች በብዛት የብዙ ሰዎች ምሬትም ነው። ለምን እንደዚህ ግልፍተኛ እንደምትሆኑ አይገባኝ። ባለቤትህ ስንት ማበጠሪያ አላት? ይበሉ። የላትም ማበጠሪያ። በምንድን ነው የምታበጥረው? ጸጉሯን ማበጠሪያ የእህል አይደለም አይመሰልህ? አንድ ማበጠሪያ። እሺ የእህል መስሎ ነበር ጥያቄው። አይደለም። ታዲያ ምን መስሎ የላትም ያልክ? ብዙ ስታበጥር አላየትም። እንደዚህ እንትን ነገሮችን አትጠቀምም። ብዙ እንደዚህ ኮስሞቲክስ ነገሮችን አትጠቀምም። አረ ዛሬ ቀን ሆዴ አመመኝ። እንደዚህ ብዙ ነገር አይመቻት። እንደዚህ አትወድ አይነካካትም። አሁን ላይ የአርሰናል ሴት ደጋፊዎች ያሉበት ሁኔታ እኔ ግን እንደዚህ አይ ቲንክ ቴክኖሎጂ የሚያስብል መሰለኝ አይደል? ቀላል ነው አይደል? ቶሎ ላጥ ለማድረግ አንዱ ሁለት ለቀቅ ለማድረግ አይመችም? ያኔ ሳስበው አሪፍ ኮንቪኒየንት መሰለኝ። ጣርጎ ጣ እዛው እንዲህ ማውለቁ ምናምን ትንሽ ያ ከጊዜም አንፃር ቃል እገባለሁ አጣ ነጣ ገረጣ አብዶ ዛፍ ላይ ወጣ ብዬ ላልተው ቃል እገባለሁ በይልኝ። መንጣቱ ሲሆን ደግሞ አብዶ ዛፍ ላይ ወጣ ሆማ እሱ ጋር ዛፍ ለዛፍ ይዞራል። ብሌን ምን ነው ፈዘዝሽ? በይው እንጂ አብሬው ሆናለሁ። አቤት አብሬው ሆናለሁ። አራይሳ እንደገና ትይልኝ አልሰሞሽም እንዴ? ዛፍ ላይ ወጣ ትፈራለህ? ካንተ እጅ ነው መኪናው እንዴ ነው እዲ ምንም አለው እየቀረጸ ነው። ኧረ ሾፌሩ ነው የሚገርመው ነገር ነው። በስመ አብ ተአምር ነው። የጌታን ይሄ ተአምር ነው የእውነት። እናት ምርቃት አለ፣ የአባቴ እናት ምርቃት አለ። በዚህ ውስጥ የሚገርም ሰው ነው በጣም ወጥቶ ይቀርጻል። የታምራይ ሰው ፊቱ ላይ ያለው ፈገግታ ራሱ ነገሩ ለበጎ ነው። በቃ አጣ ነጣ ገረጣ ብለን ሁላችን የምንነጫነጨው ነገር አቁመን በሚገጥመው እያንዳንዱ ከፍታም ዝቅታም እንደሰት ላያስችል አይሰጥምና ቆምጠጥ ወጠጥ ቀጠጥ ብለን መታገል ነው። በቃ ህይወት እንግዲህ ፕሮሚስ አልተደረገንም፣ ቃል አልተገባልንም። አልጋ ባልጋ ናት ተብሎ ማን ነው የገባልህ ሰው አለ? የገባልሽ ሰው አለ? እንዴ እናት እና ታዲያ ለምን እንደምታማሪው ነጋ ጠባ ለምንድን ነው ያልሆነ የምትይው? at the end of the day ረፊ at the end of the day ልብጭ ያለች ሰርግ ቲሸርት ነው ያደረገው ኮስት አሪፍ በፈረሳ አረፏ በዚህ ስፔሻል ቀናችሁ በፈረሳ አስጀምርላችሁ። ኢትዮጵያ ህዝብ ከይሲ ነን እኮ ከይሲ እንዴት ነው እንደዚህ ክፉ ልንሆን ይሻሉ? ግን ብሮ በፈረሳ አስጀምርላችሁ አሎ
እንዲህ መጨካከን ግን ጥሩ አይደለም። ረፍ Bro, I tell you something, okay? One lady, she's love you, she's respect you, but you that too much going another lady and cheating, come back, you tell, I love you, I miss you, I kiss you. Ladies smart, bro. Come on, ladies smart. You not talking, you not doing, you thinking, ladies, she know everything, but the is the strong ladies. She what are guys are now, but she's one day she's tell you, she's not come back. She's no one to see you again. She ሴቶች ዝም ሲሉ ሞኝ ሆነን ጀል ሆነን ሳይሆን ቆይ ቀንኪ ድረስ ብለን አድርሱልኝ። ተረድተናል፣ ሰምተናል። የሰማነውን በልባችን ያዝልቅልን። ኖርማል ዴይ በቺቺኒያ ሰላም ነው እናት? ሰላም ነው። ስንት ነው? 100 ብር። 100 ብር ብቻ ያዋጣሻል? አይ ከብዛት ነው ማተርፈው። እነዚህ በተመጣጣኝ ዋጋ ከብዛት የሚያተርፉ ብዙ ቢዝነሶች በጣም ክብር ይገባቸዋል። እኔ ሀብታም በሆን እንኳን ምንም የተለየ አክት አላረግም። እኔው ራሴው 500 ብር ሳገኝ ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። ቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ፣ ሹል አድርገን እንጥለዋለን። ያው መቀላል አትገኙም፣ ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? የት አባት ደህና አላችሁ ወይ? እግዚአብሔር ይመስገን ነበር። ዛሬ አምበርገር የለም፣ ይኸው ቆሎ እየበላው ነው። እሺ ኑ ብሉ እንብላ ልጆቼ። ፎሎን አድርጉን፣ ቆሎ እየበላን ነው። ዝጋኑ ኑ ብሉ። አምበርገር ዛሬ የለም። ምርጥ ቆሎ ብታይ ጣፍጣል። በስመ አብ አምበርገር የለም ዛሬ ቆሎ ነው። በርገር ስፕራይት አድርጉን፣ ስፕራይት ፎሎን አድርጉን፣ ስፕራይት ማዘርዬ በነካጆ እስቲ ለዚህ ለወጣቱ ማህበረሰብ ክትፎ እንዴት እንደሚሰራ በዛው ቢያሳዩልን፣ አንዳንድ ቱቶሪያሎችን እንደው ቢሰሩልን። ምክንያቱም በሽንኩርት እየሰሩ ያሉበት ሁኔታ ነው ያሉ ልጆቹ። የመጨረሻው ዘመን እንደተጠጋም በዚህ ማወቅ እንችላለን። ሰላም ውድ እህቶቼ እንዴት ናችሁ? ይሄ ምክር ለእናንተ ነው። ባሎቻችሁ ወይ ደግሞ ፍቅረኞቻችሁ የማገጡባችሁ ከሆነ ይሄንን ነገር አድርጉ። ወዲያውኑ ወደ እናንተ ይመለሳሉ። ሽንታቸውን አጠጧቸው። ማለትም ሽንታቸውን አጠጧቸው ስላችሁ በትንጥዬ ብልቃት ተቀዱና የሚበሉት ምግብ ላይ የሚጠጡት ቡናም ሆነ ሻይ ላይ ጠብ እያደረጋችሁ አጠጧቸው። ምክንያቱም ሳይንስ እንዳለው ከሆነ ምንድነው ተባረረሽ ዛሬ ተባረረሽ ጋር የፍቅራቸው አረ እንደዚህ አባቴ ይወርባ እንደዚህ ትራውማታይዝ አታርጉት። እውነት ትናንትና እኮ ነው እንትን ላይ ያየሁት ከሽንታቸው ጋር 0.001% የፍቅር መጠናቸው እያለቀ ይመጣል። ስለዚህ ያ እንዳይሆን ደግሞ ከሚበሉት ምግብ የወንዶቹን የራሳቸውን ሽንት ነው ሚክስ እየምታጠጣቸው እንዴ ማታ ታሸናቸውና ከዛ ጠብ እያደረጉ እግዚአብሔር ይቀርይልሽ። አንቺ ልታብጂ ነው። እግዚአብሔር ይሄ የጤንነት አይደለም። ታውሪ ወሬው ሁሉ ሰሞኑን እግዚአብሔር የጤና አይደለም። ጸወራ ሜዳ አለበት እግዚአብሔር አንተ እያበደሽ ነው። ዝሙት አታለ ይቀላል ጸበል በጣም ነው የሚያስፈልግሽ። ወንድምሽ አለ ከእውነት ተነምልሽ ከእምነትም ሆነ ከሳይንስ ከምንም ነገር የማይገናኝ ይሄ እኮ ሳይንስ ነው። ሳይንስ ያረጋገጠው እኮ ነው። ወንዶች ፍቅራቸው ከሽንት ጋር አብሮ ይወጣል። ወይ ልጅ እንደውን ላልካ ጉጭ እንደገና አልመልስ ድጋሚ ወላጃት ምን ነው አኮረፍክ?
እናቴ ቤት ባምባሻ በሽልጦ በፓስቲ የሚሰጠኝ ሻይ በዳቦ አግብቼም ሻይ በዳቦ እንዴ ፍርፍር ምናምን እንዴ በሌላ ባለ ትዳሮች በፍርፍር ነው እኮ የሚማረሩት። እኔ ሻይ በዳቦ አልፈልግም። እንዴ እሺ ነው አንቺ ሁሌ ሻይ በዳቦ ትንሽዬ ሽንት እናቴ ትንሽ ሽንት ጨምሪ በሻዩ ላይ ከቀደሙ ቪዲዮ እንዳየነው ከሆነ ውድ የቲክቶክ ተከታታዮቼ ማለት ነው የዛሬ መሳ ይሄ ነው። እንግዳ ስለሚመጣ ዛሬ በዛሬ ነው መሰራውና በጣም ውድና ተወዳጅ ምግብ ነው። በጣም ዋጋውም ውድ ነው እና ምግቡም በጣም ጣፋጭና ተወዳጅ ምግብ ነው። ይሄ ምግብ ሉቢስተር ይባላል። በጣም ውድ ነው። አንዱ ፒስ 140 ብር ነው የሚሸጠው እና በጣም ይጣፍጣል ይላሉ። እኔ ቀምሼው አላውቅም። በፊት ያስጠላኝ ነበር፣ ግን አሁን ለምጄው ምንም አይመስለኝም። ያኔ በእጄም ብሰራው ምንም አይመስለኝም ማለት ነው። ይሄ ደግሞ በአረብኛ ጉብጉብ ይባላል። ያው አውሬ ነው የሚመስለው በርግጥ ግን እነሱ በጣም ጣፋጭ ምግብ ነው ይላሉ። እኔ ቀምሼው አላውቅም። ወደፊት ግን ቀምሰዋለሁ ብዬ አስባለሁ። ምን እንደሚቀምሰው መቅመስ አለብኝ። ያው ምግብ ሰራተኛ ስለሆንኩ ማለት ነው። እና አልኳችሁ ይሄ ጉብጉብ ይባላል። ይሄ ትንሽዬኛው ይቀፋል በርግጥ አውሬ የሆነ እባብ ነገር ምናምን ይመስላል፣ ግን በጣም ጣፋጭና በጣም ውድ ምግብ ነው። ይሄ ሀገራችንም እንደዚህ አይነት አለ መሰለኝ። እና ይሄ ምግብ ሁሉም መሽቢ ነው የሚሰራው ማለት ነው። እና ይሄ ግን በጣም ጣፋጭ ነው፣ ይሄ አሳው ማለት ነው። እና እንደዛ ነው እላችኋለሁ። ያው ሲሰራ ማየት ከፈልጋችሁ ደግሞ በኋላ ቀርጬ አሳያችኋለሁ ማለት ነው። እና ይሄ እንደዚህ ነው አልኳችሁ። ስትሰሪም ስትበይም አሳይን። ሉብስተሯን ክራብስተሯንም ስትበይ አሳይን። ሰው የእጁን ፍሬ ብላ ይላል እኮ። አንቺ ሰርተሽ አለመብላ አታይ አትሊ አልቀምሰሽም አታውቂም ነው። ለሚ ወየ ወዴት እየሄድክ ነው? ወደ ቤት እየሄድኩ ነው። ና በቃ ታልሸኝ። እሺ ወንድሜ ለምን ተሸከምከው ነው አታስቀምጥም? አይ ባለመኪናው በነፃ ስለጫነ ይሄን እንኳን ላግዘው ብዬ ነው። በቃ እንደዚህ መተሳሰብ እኮ ነው የጠፋው በአሁኑ ጊዜ ኢትዮጵያ ላይ። አንድ አነስተኛ ከሚከፍሉ ፕሮፌሽኖች መካከል ዶክተርነት ነውና በጣም ያሳዝናል። ይሄን ማየት ማለት ብዙ አመት ተለፍቶበት በትምህርቱም ዓለም ብዙ ውጣ ውረዶች ታልፎበት የሚገኝ ፕሮፌሽን ነውና ከዛ በኋላ ወደ ስራው ዓለም ሲቀላቀሉ የሚከፈላቸው ክፍያ እንግዲህ ለማኖር ራሱ የሚከብድ አይነት ገቢ ነውና የቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ ጤና ባለሙያዎችም እንግዲህ ይህን ቅሬታቸውን አሰምተዋል። Enough is enough. Enough is enough. 7 days left. 7 days left. የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ህይወታችን ዋጋ አለው። ህይወታችን ዋጋ አለው። በርካታ ቤት ኪራይ አይከፍልም። በርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። Enough is enough. Enough is enough. የተማርነው ለባርነት አይደለም። Enough is enough. ለጤና ባለሙያ የጤና ዋስትና ይገባዋል። ለጤና ባለሙያ የጤና ዋስትና ይገባዋል። አንድ የጤና ባለሙያ ሌላውን ለማገዝ የሁሉ ሳክሪፋይስ አድርጎ ብዙ አመታትን ከህይወቱ ላይ ቀንሶ ራሱን ማሳከም የማይችልበት ሁኔታ መፈጠር ማለት ይሄ ከባድ ነው። በጣም ያሳዝናል። የኢትዮጵያ ዶክተሮች በአሁኑ ሰዓት ከፍተኛ የሆነ ችግር ውስጥ ነው ያሉት። ምክንያቱም ደግሞ የሚከፈላቸው ደሞዝ አልበቃ እያላቸው ነው። የዚህን ሰው ታሪክ ከሰባችሁ በኋላ አስተያየታችሁን ኮሜንት ላይ አስቀምጡ። ይህ ሰው እንግዲህ ዶክተር ይማም ይባላል። ጠቅላላ ሐኪም ነው። በባቲ ሆስፒታልም ተቀጥሮ ነው የሚሰራው። ቤተሰቡንም ካየ እንግዲህ 1 አመት ከ6 ወር ሆኖታል። ታዲያ አንድ ቀን እናቱ ትደውልና ሰላም ትሏለች። እሱም ደህና ነኝ ይላታል። ከዛ በኋላ እሷም ልጄ ኢድ ደርሷልና 20 ሺህ ብር ላክልኝ ትሏለች። እሱም ይደናገጣል። ታዲያ በዛ ሰዓት ታካሚ አጠገቡ ነበር። ታዲያ ታካሚው ምን ሆነ ነው ዶክተር ሲለኝ አይ ደህና ነኝ አልኩት። ምክንያቱም ደግሞ ለሱ ብነግረው ችግሬን አይረዳኝምና ያው አንድ ቆንጅዬ ልጅ አለችኝና የሚያሳድጉትም ቤተሰቦቼ ናቸውና ለሷም እንግዲህ ለልብስ መግዣ ያስፈልጋል። ከዛ በኋላ እናቴ ላይም እሺ ቆይ ደውላለሁ ብዬ ከዛ በኋላ ሳልደውል 1 ሳምንት ቆየው። ከዛ 1 ሳምንት ቆይቼ እናቴ ጋር ደወልኩኝ። ገንዘብ አጥቼ ነው ዝም ያልኳችሁ፣ ምክንያቱም የኔ ገንዘብ ተቆራርጦ 9000 ነው እጄ ላይ የሚደርሰው አልኳት። እናቴም በቃ ችግር የለውም አባት ለልጅ ልብስ ይገዛላታል አለች። ነገር ግን እናቴ በኔ ተስፋ እንደቆረጠች ያስታውቅ ነበር። እኔ ራሴ ለራሴ ልብስና ጫማ ከገዛው ቆይቻለሁ። ይሄ የምትመለከቱት ቤት እንግዲህ እኔ መኖርበት ነው። ኑሬም ይሄን ይመስላል ብለዋል
በፊት ላይ እንግዲህ ህይወት ስናድን ቆይተናል። አሁን ላይ ግን እኛ ዶክተሮች ራሳችን የራሳችንን ህይወት ማቆየት አለብን ብለዋል። ስለዚህ አሁን ላይ እንግዲህ የዶክተሮች ደሞዝ ሊታሰብበት ይገባል። በዚህ ሁኔታ ከቀጠለ ብዙ ዶክተሮችን ልናጣ እንችላለን። መቼ ነው ቤተሰብ እንግዲህ ሲያስተምር ሲደጉም ከልጅነት ጀምሮ የዶክተርን ደግሞ እነዚህ ረጅም 7 ዓመታት ከዛ ስፔሻላይዝም የሚደረግ ከሆነ እነዛን ረጅም ዓመታት ደከመኝ ሰለቸኝ ሳይል በገንዘብም በብዙ ነገርም ደግፉ ቤተሰብ እንግዲህ መቼ ነው እኔንስ የሚጦረኝ መልሶ የሚደግፈኝ የሚለው ኤክስፔክቴሽን ጀስቲፋይድ ነው እና ይጠብቃል። ማንወሻሸው ነገር ይጠብቃል ያን ነገር ቤተሰብና እውነትም ለቤተሰብም ተስፋ ያስቆርጣል። ከዚሁ ላልፋት በኋላ ስቲል ጥገኛና ድጋፍ የሚያስፈልጋቸው ከሆነ በጣም ያሳዝናልና ይሄ በዶክተር ፕሮፌሽን ብቻ በሌሎች ፕሮፌሽኖችም በጣም የሚያጋጥም ነገር ነው። እንግዲህ የኛው በጣም ባሰ ነው። ብቻ ምንም በዚህ ሁኔታ እየተጎዳችሁ ቢሆንም ማህበረሰቡ ግን የእናንተን አገልግሎት የእናንተን እንደ ሻማ መቅለጥነት እንረዳለን። ፈጣሪ እዚህ ያጣችሁትን ሁሉ ይካሳችሁ እንላለን። ዳንዬ ሄሊኮፕተር ይሄ ሄሊኮፕተር እዚህ ጋር በመታየው ሪሞት ይደረግና እንዲበር ታደርገዋል። ከዚህ ሄሊኮፕተርና ኪሩቤል ከ100 ኪሎ ጤፍ ላንተ ሽልማት ነው። አሁን የትኛው ይሆንልክ? የትኛው ይሻል? ይሄ ሄሊኮፕተሩ ጤፉ ይቅር። የልጅው ልጅ አጥሞር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ሁለቴን ነው ልግደለውና እጀለ መንግስት ነው። ይሄ ለእናት ከባድ ሁኔታ ነው። ይሄ ልጅ ወዷለሁ ደስ አልወደውም የሚያስብል ሁኔታ ነው። ይብላኝ ለረጨኝ ሰው ምን ማለት ነው? ማስተዋልን ማን ይረጫት? በምን መልኩስ ነው የተረጨችው? ይብላኝ ለረጨኝ ሰው ይብላኝ ለረጨኝ ሰው ጋሾ እንደሰ ዳን አትላን ምን ሆነ? ምን ከማ ከይደን ምን አይነት ልጅ ብትሆን ነው እንደዚህ? ቶፕ ገብቶልሻል። ምን ያህል ቦታ ብትሰጣት ነው የሄደብኝ? ጎልድ የሌለ ፍቅር ነው የያዘ። ታዲያ ይህ ፍቅር ምን አይነት ስሜት ነው ያለው? አርኪ ዜና ፍቅር እኮ ታይቷል። እሺ ከመቼ ጀምሮ አሰባት ነው? ምን ያህል አሰባት? ዴይሊ በየቀኑ። እሺ ነገርካት? ምን አለች? እሰይ በሃይላንድ መግባባት መንችልበት ሁኔታ ደርሰናል ማለት ነው አይደል? ናይስ። በትላንትና ዕለት እንግዲህ የኢትዮጵያ የህግ ባለሙያ ሴቶች ማህበር በድምፃዊ አስጌ ላይ መግለጫ አውጥተዋል። የኢትዮጵያ የህግ ባለሙያ ሴቶች ማህበር ሰሞኑን በማህበራዊ ሚዲያ ላይ በአንድ ታዋቂ ሙዚቀኛ አስገኘው አሽኮ ሴቶችን በተመለከተ የተሰጠ አስተያየት ላይ ከኢትዮጵያ የህግ ባለሙያዎች ሴቶች ማህበር የተሰጠ መግለጫ ይላል። እንደሚታወቀው በሀገራችን የሴቶችና የሴት ህጻናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረና በአፈጻጸምም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል ለተለያዩ የሚመለከታቸው አካላት እንዲሁም መላ የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑ በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች የደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ የስነ ልቦና ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩም ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊ ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። በመሆኑም ማህበራችን ግለሰቡ በተገቢ መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን
እየገለጽን የፈጸመውን ድርጊት አጥብቀን እናወግዛለን። እንግዲህ አስጌ ከተወሰኑ ቀናት በፊት አንድ ሐሳብ አስተላልፎ ነበረ በሚዲያ ላይና እዛም ላይ ምንድነው ያለው? ሴት ልጅ ከልቧ አታፈቅርም፣ እንደው ያፈቀረች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ አይነት ነገር ነው ያለውና የመናገር መብት፣ ሐሳብን በነጻነት የመግለጽ መብት አንዱ ኢትዮጵያም ሀገራችን ከምትከተለው መብቶችና ዲሞክራሲያዊ መብቶች ውስጥ አንዱ ይመስለኛል አይደለ? አስጌ እንግዲህ ዘመቻ ከፈተ፣ እንደዚህ ያደረገ እንዲሆነ የሚባለው ነገር ዘመቻ የከፈተበትም ምንም የለም። ሐሳቡን የተናገረው አስተያየቱን ነው የገለጸው። ስለዚህ እዚህ ጋር የሴቶች ጥቃት በጣም ከባድ ደረጃና አሳሳቢም ጉዳይ እንደሆነ እንዳለ ሆኖ ትኩረትም ሚሻ ነገር እንዳለ ሆኖ ደግሞ በጣም ብዙ ትልቅ ስራዎች መሰራት ይችላሉ። ግን በዚህ መልኩ አይደል። እዚህ ጋር ሐሳብን ሰው እንዳይገልጽ በማፈን ሲያ ብዙ ጥቃቶች፣ ዶሜስቲክ አቢዩዞች በየጊዜው ይፈጸማሉ አይደል? እነሱን ለመቅረፍ መዳከሩ አይሻልም? አንዲት ሴት በቤት ውስጥ ታፍና በባሏ እየተጨቆነች ያለች ሴት እንዴት አድርጋ በቀላሉ ይሄ መጨቆኗን ለህግ አካላት ማስተላለፍ ትችላለች የሚለውን ነገር ማሰቡ አይቀልም? ሃትላይን ነገር ክሬት ብታደርጉ አይቀልም? እዛ ላይ ትኩረታችንን ብናደርግ አይሻልም? ትክክለኛ ችግሮችን ሶልቭ ማድረግ ላይ ጊዜያችንን ብንወስድ አይ ቲንክ ትልቅ ለውጥ ማምጣት እንችላለን ብዬ አስባለሁ። ብዙ ሴቶች ፈርተው ነው ያሉት። እንዴት አድርጌ ልናገር፣ ለማን ልናገር የሚለው ነገር እና ይሄን ነገር ማቅለል ቢቻል ብዙ ትክክል ያለው ለውጥ የሚያመጡ ስራዎች መሰራት ይችላሉ ብዬ ተስፋ አደርጋለሁ። ግን እዚህ ጋር ሐሳቡን ያስተላለፈን ሰው አታክ በማድረግ ወይም በህግ በማስፈራራት ለውጥ ማምጣት እንችላለን ብዬ አላስብም። እስቲ የእናንተንም ሐሳብ አስተያየት ከስር ኮሜንት ላይ አስፍሩልኝ። የዛሬው ቪዲዮአችን ይህን ምስል ነበረ። ቤተሰብ እስከዚህ ድረስ ካላችሁ እስኪ ጠጋ አላይ ኦል በቀጣይ ቪዲዮ አገኛችኋለሁ። አበሻ ኔሽን አው